በደቡብ ሊባኖስ ግጭት ውስጥ የሚሳተፍ አንድ የእስራኤል ወታደር በድንግል ማርያም ሐውልት ላይ የፈጸመው ድርጊት በበርካታ ወገኖች ዘንድ ከፍተኛ ትችትን እያስከተለ ይገኛል። በማህበራዊ ሚዲያ በተሰራጨው በዚህ ምስል ላይ ወታደሩ ሲጋራ እያጤሰ በሐውልቱ ላይ ሌላ ሲጋራ ሲያስቀምጥ ይታያል። ድርጊቱ የተፈጸመው በደቡብ ሊባኖስ ክርስቲያኖች በሚኖሩበት ዴባል በተሰኘው መንደር ውስጥ መሆኑ ታውቋል። ጉዳዩን ተከትሎ የእስራኤል መከላከያ ሰራዊት ባወጣው መግለጫ ድርጊቱ የሰራዊቱን እሴቶች የማይወክልና አጸያፊ ነው በሚል በወታደሩ ላይ ምርመራ መጀመሩን አስታውቋል። ይህ ክስተት ብቸኛው አይደለም። ባለፈው ወርም በዚሁ አካባቢ ሌላ ወታደር የኢየሱስን ሐውልት በመዶሻ ሲመታ የሚያሳይ ተንቀሳቃሽ ምስል ተሰራጭቶ እንደነበረ ይታወሳል። እነዚህ ድርጊቶች በጦርነት ቀጠና ውስጥ የሚገኙ የሃይማኖት ምልክቶችና የቅዱሳን ስፍራዎች ጥበቃ ሊደረግላቸው ይገባል የሚለውን ዓለም አቀፍ የሞራልና የሕግ መርህ የሚጥሱ መሆናቸውን የዘርፉ ባለሙያዎች ይገልጻሉ። የእስራኤል ጦር እንዲህ ያሉ ግለሰባዊ ድርጊቶችን እንደማይታገስና እርምጃ እንደሚወስድ እየገለጸ ቢሆንም ክስተቶቹ ግን በበርካታ የሃይማኖት ተቋማትና በዓለም አቀፉ ማህበረሰብ ዘንድ ቁጣና ጥያቄዎችን መቀስቀሳቸውን ቀጥሏል።